እንደበቅ ወደዛው ከመኪና አንቺ መኪና ሲከፍት ፈንድ ከዚህ ቁልፍ ይመጣል የምትይው ፍራዝ መቼም ከዚህ ቁልፍ ማንዳንዴ ተመከሩ ነገር እሺ አባ እንትን መታወቂያን እንዲያቀብኝ እሷን አይሹ ፖሊስ ነኝ ወይ ለፍቅረኛው ያላንቺ መኖር አልችልም ሲል የነበረ አንድ ፍቅረኛው ጥላው በሄደች በ4 ደቂቃ ውስጥ ሌላ ፍቅረኛ መያዙ ተደረሰበት። ከዛሬ ጀምሮ ሚስቱ ስትቆጣውና ስትደበድበው ዝም የሚል ወንድ የስነ ልቦና አማካሪ እንደሚያስፈልገው ዶክተር ቢቸግር ተናገሩ። ሰርግ ቤት ተጠርተው ሂደው ሳህን የሚሰርቁ ሰዎች ከዚህ በኋላ ልጃቸውን ቢድሩ እንኳን ከሰርጉ እንደማይገኙ ወይዘሮ ቃሪያነሽ አስረግጠው ተናገሩ። ስሙ እስኪ አሁን ሁላችሁንም አንድ ጥያቄ ልጠይቃችሁ። ጠይቀን ልጠይቅ ሁላችሁም ዝግጁ ናችሁ? አዎ ጠይቅ። እሺ አሁን በምንሸጥበት ዋጋ ላይ ማለት አሁን ባለን ዋጋ ላይ 5 እጥፍ ቢንጨምር እንኳን ማለት ነው ሰዎች ሊተውት የማይችሉት ማንን ነው? ከኛ ከአራታችን አሁን በሚሸጥበት ዋጋ ላይ 5 እጥፍ ዋጋ ጭማሪ ቢጨምር ሰዎች ሊተውት የማይችሉት ከአራታችን ማንን ነው? ማለት አሁን በምንሸጥበት ዋጋ ባለን ዋጋ ላይ 5 እጥፍ ጨምሮ ውድ ቢሆን ሰዎች ሊተውት ማይችሉት የግድ መጠቀም ያለባቸው ማለት ነው። እኔ ነኛ እንዴ ሽንኩርት ደግሞ እንዴት? ምክንያቱም ያለኔ እኮ ምንም አይነት ምግብ አይሰራም እንዴ። ለዛማ ከተባለ እኮ ያለኔ እኮ ሰው አይኖርም እንዴ እኔ ለመጠጥም ጭምር እኮ የሚያገለግለው እንዴ። እንደዛማ ካላችሁ እኔ ማለው እኮ እንዴ ሰው እኔን ሳይበላ እኮ መኖር አይችልም። ያለኔ እኮ ሰው መኖር አይችልም እንዴ እንደዛ ካላችሁማ እኔም አለው እኮ እንዴ ያለኔ እኮ ምግብ አይሰራም። ምንድነው የምትሉት እንዴ? ለዛማ እኔ ነኝ እንጂ አንደኛው። ቆይ ከምንጨቃጨቅ ማለት ነው ለምን አንጠይቃችሁም? እስኪ መልሱ እናንተ። ከኛ ከአራታችን ዋጋ ውድ ቢሆኑ እንኳን ልተውት የማትችሉት የግድ መጠቀም ያለባችሁ ማንን ነው? ከኛ ከአራታችን መልሱ እስኪ። አተመኪት ወይ ውትድርና እኮ ተመዝግቤ መጣሁ። ኧረ እባክህ። አዎ ጥለኝ ቸኩዬ ነበረና ብቻን ሰፈሩ ላይ አሁን እንትን ልትላ ቸኩዬ ነበር። ይቅርታ። ችግር የለም። ኧረ ይቅርታ። ተረኛ ግባ። ዋናዬ ሰላም። ወታደር መሆን ፈልጌ ነበር። አያገር ኩራት። እስኪ ጥርስ ዘርዛራ ነው። ጥርስ አይሆንም፣ ምንም አይሆንም። ለወትድርና ማለት ወድቃል። አገሬን ልጠብቅ እንጂ ልግጣት እኮ አይደለም አይደል? ኧረ ዋና ምንድን ነው ያልከው? ችግር የለም። ድጋመውና እንዳትል። ችግር የለም። ትፈልግ ሄሎ ስፔሻል ቁርስ ስንት ነበር? 700 ብር ነው። 700 ብር ስፔሻል ቁርስ በፈር 350 ነበር እንዴ? አዎ፣ ግን እኛ በምናየው ነው የምናስከፍለው። ማለት ትላንት ከሌላ ሴት ጋር መታሃል ነበር? ምን? አይ አሪፍ ነው ያልኳት እኮ በጣም እሺ፣ በጣም አሪፍ ነው። እሺ ቆንጆ ነው በጣም የምርህ ነው? ኧረ ችግር የለውም ብቻ እንተና እኔ አላምንም። Oh my God.